ሁላችንም በምናባችን የምንመኘው አንድ ትልቅ ሰው አለ። ያ የተሳካለት ጠንካራ፣ ደስተኛና በራሱ የሚተማመን ማንነታችን። ነገር ግን በየቀኑ ማታ ወደ መኝታችን ስንሄድ የምናገኘው ያንኑ የድሮ ማንነታችን ነው። ግን ቆም ብላችሁ አስባችሁ ታውቃላችሁ? ለምንድን ነው ያለመሆን የምንመኘው ሰውና ዛሬ ያለንበት ማንነት ሰማይና ምድር የተራራቁት? ለምንድን ነው የምንፈልገው መሆን ያቃተን? በምንስ ምክንያት ነው አእምሯችን ለለውጥ የገባነውን ቃል የሚያጥፈው? ሰነፍ ስለሆንን ወይስ አቅም ስለሌለን? ሳይኮሎጂ የሚነግረን ሌላ እውነት አለ። በዚህ ቪዲዮ እንዴት አእምሯችን እኛኑ ሳቦቴጅ ወይም ደግሞ ራሳችን በራሳችን ጠልፈን እንድንጥል እንደሚያደርገን፣ የምንፈልገውን ሰው እንዳንሆን እንደሚያግደን እና ሌሎችም 6 ዋና ዋና የሳይኮሎጂ ምክንያቶችን እንዲሁም ከዚህ እስር ቤት ሰብረን የምንወጣባቸውን ሳይንሳዊ መፍትሄዎችን እናያለን። እስከ መጨረሻው አብራችን ቆዩ። የመጀመሪያው ምክንያት ሰርቫይቫል ሜካኒዝም ነው። የአእምሯችን ዋነኛ ስራ እኛን ማሳደግ ሳይሆን በህይወት ማቆየት ነው። የሰው ልጅ ፕሪሚቲቭ ብሬን በተለይ አሚግዳላ የሚባለው የአእምሯችን ክፍል አዲስ ነገርን እንደ አደጋ ነው የሚያየው። ለምሳሌ አዲስ ቢዝነስ መጀመር ወይም ለውጥ ማምጣት ለአእምሯችን ድሮ አባቶቻችን ጫካ ውስጥ አንበሳ ሲያዩ ከሚሰማቸው ፍርሃት ጋር ተመሳሳይ ነው። ይህ የሚሆነው አእምሮ አዲስ ነገርን የሚፈራው ስለማያውቀው ነው። ስለዚህም በየቀኑ ጥቂት ምቾት የማይሰጡ አንኮምፎርታብል ነገሮችን በማድረግ አእምሮን ማለማመድ ይቻላል። ለምሳሌ አዲስ ቢዝነስ ለመጀመር ከማሰብ ይልቅ ዛሬ ስለ ቢዝነሱ 10 ደቂቃ ብናነብ እርምጃው ትንሽ ስለሆነና አእምሮ እንደ አደጋ ስለማይቆጥረው የፍርሃት ሆርሞን መልቀቁን ያቆማል። ሁለተኛ፣ የፍርሃት እስረኛ መሆን። ብዙዎቻችን የምንፈልገውን እንዳንሆን ያገደን ሁለተኛው ምክንያት አቅም ማጣት ሳይሆን ፍርሃት ነው። ሰው ምን ይለኛል ወይም ደግሞ ብንወድቅስ የሚለው ሐሳብ ባለንበት ቦታ እንድንረግጥ አድርጎናል። ወደ መፍትሄው ስንመጣ ትልቁ ስጋት መሆን ያለበት ሰዎች ምን ይሉኛል የሚለው ሳይሆን አቅምህን ሳትጠቀም ጊዜ ማለፉን መሆኑን አውቀህ ፍርሃትን መጋፈጥ ጀምር። ሶስተኛው ምክንያት የምቾት ቀጣና ወይም ደግሞ ኮምፎርት ዞን ነው። ከማናውቀው መልአክ የምናውቀው ሰይጣን ይሻላል እንደሚባለው አእምሯችን ለውጥን ይፈራል። አዲስ ነገርን ከመጀመር ይልቅ የለመደውን መጥፎ ህይወት መምረጥ ይቀለዋል። ነገር ግን የምንፈልገው ህይወት ያለው ከለመድነው ምቾት ውጪ መሆኑን እንዘነጋለን። አዲስ ነገር ስንጀምር የሚሰማን ፍርሃትና ጭንቀት አእምሯችን ወደ ቀድሞ ሰላማዊ ቦታ ተመለስ እያለን ስለሆነ ነው። ስለዚህ የምንፈልገውን ሰው ለመሆን ኮምፎርት ዞንን ጥሶ መውጣት ግዴታ ነው። ነገር ግን አንጎላችን የኃይል ቁጠባ ኢነርጂ ሴቪንግ ስልትን ስለሚመርጥ ሰነፍ እንድንሆን ይገፋፋናል። የመፍትሄ ሀሳብ፣ አእምሮህ ምቾትን የሚመርጠው ኃይል ለመቆጠብ መሆኑን ተረድተህ የሚሰማህን ፍርሃት እንደ አደጋ ሳይሆን ትክክለኛው የእድገት መንገድ ላይ መሆንን የሚያሳይ ምልክት አድርገህ ተቀበለው። አራተኛ፣ የዶፓሚን ወጥመድ። በአሁኑ ዘመን የምንፈልገውን አይነት ሰው እንዳንሆን ሌላኛው ትልቁ እንቅፋት ደግሞ ጊዜያዊ ደስታ ወይም ኢንስታንት ግራቲፊኬሽን ነው። ለምሳሌ ስልክ ላይ እንደ ሶሻል ሚዲያ፣ ጌም፣ አጫጭር ቪዲዮዎች እና ፊልም ያሉ ነገሮች ጊዜያዊና ፈጣን እርካታ ስለሚሰጡን አእምሯችን ለረጅም ጊዜ ስኬትና ለከባድ ስራ የሚሆን ትዕግስት እያጣ ይመጣል። የምንፈልገውን አይነት ማንነት ወይም ሰው ለመገንባትና ትልቅ ስኬት ለማምጣት ደግሞ ደስታን ማዘግየት ወይም ዴድላይን ግራቲፊኬሽን እና የረጅም ጊዜ ልምምድ ይጠይቃል። ይህ ማለት ዶፓሚን ዲቶክስ ወይም ደግሞ ሆን ብሎ ራስን ከጊዜያዊ ደስታ ማራቅ፣ ትኩረታችሁን በሂደቱ ወይም ፕሮሰሱ ላይ እንጂ በውጤቱ ላይ ብቻ ለማድረግ የተሻለ መፍትሄ ነው። አምስተኛ፣ በልጅነታችን የተጫነብን የተሳሳተ ታሪክ ወይም አንኮንሺየስ ባያዝ ነው። ይህ የብዙዎቻችን የጋራ ጠላት ነው። ምክንያቱም ልጅ እያለን ለምሳሌ አንተ አትችልም፣ እኛ ድሃ ነን፣ ገንዘብ ቅጠል አይደለም፣ ጎበዝ አይደለም የሚሉ ድምፆች ገና ነገሮችን በደንብ ማመዛዘንና ለምን ብለን መጠየቅ በማንችልበት ጊዜ ሲነገሩም ወደ ውስጣችን ጸርሰው የገቡና ተቀብረው የቀሩ እንዲሁም አሁን ላለንበት ማንነት መሰረት የሆኑ ከዚያም ሲያልፍ መሆን የምንፈልገው እንዳንሆን የሚያግዱን የተሳሳቱ አመለካከቶች ናቸው። ከዚህ የህሊናው ጥንቅጥ ለመውጣት ማድረግ ያለበት ተመራጩ መፍትሄ መጀመሪያ እነዚህ ድምፆች መለየትና ይህ ድምፅ የኔ ነው ወይስ የተነገረኝ ብሎ መጠየቅ ነው። ከዛም ያለፈው ታሪክህ ዛሬ የምትወስነው ውሳኔ እንዲቆጣጠረው አለመፍቀድ። ይህን ስታደርግ መሆን የምትፈልገው ማንን ለማግኘት አዳጋች አይሆንብን። ስድስተኛ፣ ግልጽ የሆነ ግብ አለመኖር። አእምሮ እንደ ካሜራ ነው። ካሜራ ፎከስ ካላደረገ ብለሪ ይሆናል። ልክ እንደዛ ሁሉ ግብህ አጠቃላይ ሲሆን ለምሳሌ
መቀየር ፈልጋለሁ፣ ሀብታም መሆን ፈልጋለሁ ስትል አእምሮህ የትኛው ምስል ላይ አተኩሮ እርምጃ መውሰድ እንዳለበት ስለሚጠፋው ሪኮርድ የሚለውን ቁልፍ መጫን አይችልም። በዚህም ምክንያት ግልጽ የሆነ አክሽን ፕላን ስለሌለው አቅምህን በሐሳብ ጭጋግ ውስጥ በትኖት ይቀራል። ይህ እንዳይሆን ሙቪ ስክሪፕት ሜትድ መጠቀም የተሻለው የመፍትሄ አቅጣጫ ነው። ማለትም ግብን ስታቅድ እንደ ፊልም ስክሪፕት በዝርዝር ማን፣ የት፣ መቼና እንዴት የሚሉትን ጥያቄዎች መመለስ አለበት። ለምሳሌ ሀብታም መሆን ከማለት ይልቅ በሚቀጥሉ 6 ወራት ውስጥ ተጨማሪ 20 ሺህ ብር የሚገኝበትን ቢዝነስ መጀመር ብለህ ወስን። ወደ ማጠቃላይ ሀሳብ ስንመጣ የምትፈልጉትን ሰው ለመሆን ፍጹም መሆን አይጠበቅባችሁም። የሚጠበቅባችሁ ነገር ቢኖር አመለካከታችሁን መቀየርና በምትተገብሩት ነገር ላይ ዲሲፕሊን መሆን ነው። የምታደርጉት ነገር ወይም ልትሆኑ ለምትፈልጉት ማንነት ውጤት እስክታዩ ድረስ ምንም አይነት ኤክስኪውዝ ወይም ሰበብ አለማድረግ። በዚህ መሃል ስሜታችሁ ይዋዥቃል። ዛሬ ሞራል ይኖራችኋል፣ ነገ ደግሞ ሊደብራችሁ ይችላል። ነገር ግን የምትፈልጉትን ሰው መሆን የምትችሉት ስሜታችሁ ባይፈቅድም እንኳን መደረግ ያለበትን ነገር ስታደርጉ ብቻ ነው። ዲሲፕሊን መሆን ማለት ይህ ነው። የዛሬው ስራችሁ መሆን የምትፈልጉትን 3 ዋና ዋና ነገሮች ጻፉ። ከእነዚህ ባህሪያቶች ውስጥ ዛሬ ማድረግ የምትችሉትን አንዲት ትንሽ ነገር መርጣችሁ አድርጉ። ዛሬ የምታደርጓት ትንሽዬ ነገር ለነገ መሰረት ናትና። አስታውሱ፣ ለውጥ የሚጀምረው ከውሳኔ ሳይሆን ከድርጊት ነው። ይህ ቪዲዮ ማንነታችሁን ለመለወጥ መነሻ እንደሚሆናችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።